ይስጥልን የሄሎ ወርልድ ኒውስ አድማጮች፣ በዛሬው ዕለት የዜና ዝግጅታችን ዓለም አቀፍ ትኩረትን የሳቡ ዋና ክስተቶችን ይዘን ቀርበናል። ሰኔ 18 2026 በዛሬው ዕለት በዓለም አቀፍ ደረጃ ትኩረት የሳበው ዋናው ፖለቲካ ክስተት አሜሪካ እና ኢራን በቅርቡ ለተቀሰቀሰው ጦርነት እልባት ለመስጠት የተፈራረሙት የመግቢያ ሰነድ ነው። ይህ ስምምነት በጂ7 የመሪዎች ጉባኤ ጎን ለጎን በፕሬዝዳንት ዶናልድ ትራምፕ እና በኢራን በኩል የተደረሰበት ነው። የስምምነቱ ዋና ነጥቦችና ተጽዕኖዎች ጦርነትን ማቆም፣ በሁለቱ አገራት እና አጋሮቻቸው መካከል ወዲያውኑ ተግባራዊ የሚሆን ዘላቂ የተኩስ አቁም ታውጇል። ይህም ሊባኖስን ጨምሮ በሁሉም የውጊያ ግንባሮች ላይ የሚደረግ የጦር እንቅስቃሴን ያካትታል። ከዚህ ቀደም ሲል በኢራን ታግዶ የነበረው እና ለዓለም ነዳጅ አቅርቦት ወሳኝ የሆነው የሆርሙዝ ባህረ ሰላጤ ለንግድ መርከቦች ክፍት እንዲሆን ተስማምቷል። አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ወዲያውኑ ለማንሳት ተስማምታለች። በተጨማሪም ከኢራን የሚላኩ ድፍድፍ ነዳጆች እና ተዋጽኦቻቸው ላይ የነበሩት የገንዘብና የንግድ እገዳዎች በደረጃ እንደሚነሱም ይጠበቃል። ኢራን የኒውክሌር ፕሮግራሙን በተመለከተ ስምምነቱ ገና በሂደት ላይ ያለ ሲሆን ቀጣዮቹ 60 ቀናት ለዝርዝር ድርድር የተያዙ ናቸው። ኢራን ያላትን ከፍተኛ የዩራኒየም ክምችት በዓለም አቀፍ የኒውክሌር ኃይል ድርጅት ቁጥጥር ስር ለማቅለል ተስማምታለች። ምንም እንኳን ስምምነቱ ለዓለም አቀፍ የነዳጅ ገበያ መረጋጋትን ተስፋ የሰጠ ቢሆንም በአሜሪካ ውስጥ ትልቅ የፖለቲካ ውዝግብን አስነስቷል። በርካታ ሪፐብሊካን ሴናተሮችና የኮንግረስ አባላት ፕሬዝዳንት ትራምፕ የወሰዱትን ይህን እርምጃ በጥርጣሬ እየተመለከቱ ነው። በተለይም በኒውክሌር ጉዳይ ላይ ኢራን የገባችው ቃል በቂ ዋስትና እንደሌለው እና ስምምነቱ ለኢራን በጣም ብዙ ጥቅሞችን የሰጠ መሆኑ በመተቸት የኮንግረሱ አባላት በስምምነቱ ላይ ጥብቅ ምርመራና ክትትል እንደሚፈልጉ አስታውቀዋል። ፕሬዝዳንት ትራምፕ ይህን ስምምነት ለማሳካት ከኢራን ጋር መደራደራቸው ከቅርብ አጋራቸው ከእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ያላቸውን ግንኙነት አሻክሮታል። ትራምፕ በጉዳዩ ላይ የሚሰነዘሩ አጣብቂኝ አስተያየቶች በዓለም አቀፍ ሚዲያዎች የሁለቱ መሪዎች ጥምረት መፈተኑን አመልካች ተደርጎ ተወስዷል። ሌሎች የሀገር ውስጥ ፖለቲካ ክስተቶች ላይ እናልፋለን። ፕራይመሪ ምርጫ ውጤቶች። በጆርጂያ በተካሄደው ምርጫ የሪፐብሊካን ፓርቲ እጩ ሆኖ ማይክ ኮሊንስ መመረጡ ለፕሬዝዳንት ትራምፕ ድል ሆኖ ሲታይ፣ በሌላ በኩል ደግሞ ትራምፕ የደገፉት የክልሉ ገዢ እጩ በር ጆንስ ሽንፈት ገጥሞታል። ይህ የሚያሳየው በሪፐብሊካን ፓርቲ ውስጥ የትራምፕ ተጽዕኖ በተለያዩ ቦታዎች የተለያዩ ውጤት እያመጣ መሆኑን ነው። የውስጥ አስተዳደር ትግል ጋር በተያያዙ የፕሬዝዳንት ዶናልድ ትራምፕ ከሴኔት ሪፐብሊካኖች ጋር በተለያየ የሹመት ማጽደቅ ሂደቶች ለምሳሌ የዲኤንአይ እጩ ላይ አለመግባባት ውስጥ ናቸው። በአጠቃላይ ይህ ስምምነት ዓለም አቀፍ ጦርነት ስጋትን የቀነሰ ቢሆንም በውስጥ የፖለቲካ ደረጃዎች የትራምፕ አስተዳደር በኮንግረስ ውስጥ ካሉ ተቃዋሚዎች ጋር የከረረ ክርክር ውስጥ እንደሚገባ ግልጽ ነው። ይህ የዛሬው አጭር የዜና ማጠቃለያችን ነበር። ተጨማሪ ዝርዝር መረጃዎችን በየወቅቱ የምናቀርብላችሁ ይሆናል። ሄሎ ወርልድ ኒውስን ሰብስክራይብ ያድርጉ።